እንደምን ዋላችሁ ተመልካቾቼ፣ እንደምን ሰነበታችሁ? ዛሬ ደግሞ መጥቻለሁ። የመጣሁትም ሹራብ ስራን ይዤ ነው። ባለፈው ካሳየኋችሁ ትንሽ ለየት የሚል ደግሞ ዲዛይን ያለውን ነው ይዤ የመጣሁ እና እሱን አሳያችኋለሁ እንዴት እንደሚሰራ። ከዚያ በፊት ግን ተመልካቾቼ ለብርታቴ ብርታት እንዳገኝና ደስ ብሎኝ እንድሰራ ለመስራት ለሚፈልጉት ደግሞ የምታውቋቸው ሰዎች ሊኖሩ ስለሚችሉ በተለይ ሹራብ ስራ ለብዙ ሰው ከባድ ነው። ክሮሼን ነው እንጂ ዳንቴል ስራን ነው እንጂ ሹራብ ስራን ይከብደናል የሚባል ኢንፎርሜሽን ሰምቻለሁ። ስለዚህ ብዙ ሰው ስለሚፈልገው ይሄን ነገር ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ እና ሁሉም የሚፈልግ ካለ እንዲሰራ። ዛሬ ይዤላችሁ የመጣሁት ይሄን ይመስላል። የተመሳሰለ ነገር አለው፣ ግን የዛሬው ደግሞ ይሄን ይመስላል። በሁለቱም ወገን መለበስ የሚችል እንደ ምርጫችን አድርገን ሰፍተን ይሄም አለ። ይሄን ይመስላል። ብንፈልግ በዚህ አይነቱን በዚህ ማድረግ እንችላለን፣ ወይም ደግሞ በዚህ ማድረግ እንችላለን ማለት ነው። አይነቱን አሰራሩን ካወቅ ነው በምንፈልገው ስፌቱን እዚህ ዳር ላይ ያለውን በደንብ አድርገን ስፌቱ እንዳይታወቅ አድርገን ስውር አድርገን ከሰፋ ነው በሁለቱም ሳይድ መልበስ ይቻላል በሁለቱም ሳይድ መልበስ እና ይሄን ይመስላል። አሁን ይሄንን ነው ዛሬ የማሳያችሁ። ልብ ብላችሁ ተከታተሉኝ። ሁለቱም ያምራል። እኔ ራሱ ይሄ ዲዛይን ይሄ በውስጥ በኩል ውስጥ ተብሎ የተሰራው ያምረኛል። በጣም ቆንጆ ነው ብዬ ነው የማስበው። ሰው ግን እንደ ምርጫው ስለሆነ እንደ ምርጫችሁ ታደርጋላችሁ። እሺ አሁን ይሄንን የመሰለ አሰራር እንዴት ነው የሚሰራ ወደሚለው ነው የምንሄድ። አሰራሩን፣ አጀማመሩን እንደገና ደግሞ እንዴት እንደሚሰራ አሳያችኋለሁ። ተከታተሉ። እሺ አሁን ለመጀመር ሁልጊዜ ስንጀምር በአንዷ ሽቦ ብቻ ከምንጀምር ሽቦዎች የሹራብ መስሪያ ሽቦዎች የተለያዩ ናቸው። ለምሳሌ ይሄ አለ። እንዲህ አይነትም መጠቀም እንችላለን። እንዲህ አይነት ሆኖ ወፍራም አለ፣ ቀጭን አለ፣ በጣም መካከለኛ አለ፣ አጭር አለ። ይሄ ረጅሙ ነው። እንደምንፈልገው አድርገን በምንፈልግ ከክሩ ጋራ ተመሳሳይ ውጤቱ የሚያምር ሲታይ ቀጭን ከሆነ ክሩ ቀጭን ከሆነ በወፍራሙ ስንሰራው አይመቸንም። እንደገና ውበትም የለውም። የተሰራው ሽክሽክ ይሆናል እና ክሩንና ሹራብ መስሪያውን አይተን በቁጥር አይተን መስራት እንችላለን ማለት ነው። አሁን እኔ በዚህ ነው የማሳያችሁ። በዚህ ይሄ አይነት ሹራብ መስሪያ እና ሁለቱን እንትኖች መስሪያዎችን አንድ ላይ ያረኳቸው። አንድ ላይ ከሆኑ በኋላ ይሄ አንድ ላይ መሆኑ መጨረሻ ላይ ስንሰራ አውጥተን ስንሰራ እየተመዘዘ እየረዘመ አያስቸግረንም። በአንድ ብቻ ከሰራ ነው ግን በጣም ያስቸግራል፣ አያምርም። ሽክሽክ አይነት ይሆናል እንትኑ ውጤቱ እና እንደዚህ አድርገን ይሄንን እንደዚህ አድርገን ሁለቱን እንደዚህ ካረግን በኋላ ክሩን በግራ እጃችን እንይዝና እንደዚህ እናረጋለን። የግራ እጃችንን ወደዚያ ወስደን እንስበዋለን። ከዚያ እንደዚህ አድርገን እንደዚህ የቀኛችንን ከዚያ የግራችንን
በቀኛችን እንስብና ሽቦ ውስጥ እናስገባለን። በግራችን እናስተላልፋለን። ከዚያ የሳብነውን እንመልሰዋለን። በዚህ እያደረግን የምንፈልገውን ያህል ነው የምንሰራ። አሁን እኔ የምሰራው አሁን 15 ነው ለማሳያ ስለሆነ አንድ 2 3 4 5 6 7 8 9 10 11 4 ይቀራል 12 13 14 15 ሆነ ማለት ነው። እና ይሄ 15 ከሆነ በኋላ አንዷን እናሾልካታለን። እንደዚህ ችኛዋን መቋጠር እንችላለን። አንዷን ይችን መስፊያ ስለምትሆነን በኋላ ከዚህ በኋላ አንድ ባንድ እንሰራዋለን። መግቢያው ላይ አንድ ባንድ ያው ባለፈው እንዳሳየዋችሁ ማለት ነው። አንድ ወደ ኋላ አንድ ወደ ፊት አንድ ወደ ኋላ አንድ ወደ ፊት እያደረግን አንድ ባንድ እንሰራለን። ሌላ ሁለተኛ ዙር እንቀጥላለን። ይህን ነው አንድ ባንዱን ማለት ነው። ትንሽ ከታች ያለው ከፍ እንዲል አሁን እንጀምራለን እንግዲህ አይነቱን ማለት ነው። እና ስንጀምር ሁለት እንደዚህ እንሰራለን። ከዚያ እናዞርና ወደዚህ አንድ እንሰራለን። ከዚያ ሁለት አሁን እዚህ ላይ አንድ ሁለት ሶስት አራት አምስት እንሰራለን ዲዛይኗን ለማውጣት። ከዚያ ሁለት አሁን ሌላ አንድ ዝች እንሰራለን። ከዚያ ሁለት አሁን እዚች የጀመርኋት ላይ ሁለት እያረኩ የሰራኋት ሁለት እያረኩ የሰራኋት ማን ይችኛዋ ናት። ይችኛዋ አሁን 3 ናት። እዚህ ላይ ትልቅ ስለሆነ 3 ነው። ያኛው ግን ለሳምፕል ስለሆነ በሁለት ይችን 3 የሆነችዋን ይችን 1 2 3 የሆነችዋን እዚያ ላይ 2 ነው ያረኳት። ይሄኛው ደግሞ እዚህ ላይ 10 ነው ስፋቱ። ይሄ ከዚህ እዚህ 10 ነው። ያችን ግን ያረኳት ስንት ነው? 5። እንደ ፍላጎታችን ነው የምናረገው። እንደምንፈልገው እናረገዋለን። እና አሁን እዚህ ጋር 3 አለ 3 አለ 3 አለ 3 አለ። እዚህ ጋር 2 ያረኩት አይነት ማለት ነው። እንዳትሳሳቱ። እዚህ ላይ እንደ ምርጫችን ነው። ብንፈልግ ትልቅ ማድረግ እንችላለን ዲዛይኑን። አሁን የሚቀነስና የሚጨመር ስላለው 2 1 5 እያረኩ የሰራሁትን ስሰራው ተከታተሉ በደንብ።
ይሄ ይሾልካል። ከዚያ ይቺ አንድ ናት የነበረች። ይችን ማባዛት አለብን እየሰፋች ስለምትሄድ ማለት ነው። ስለዚህ እንደዚህ አድርገን እንደዚህ እናረጋታለን። እንደገና አሁንም በዚሁ እንደዚህ አድርገን ወደዚህ ወደፊታችን እንዳለ እንደዚህ እናደርገዋለን። ግልጽ እንዲሆንላችሁ ብዬ ነው። ከዛ ይቺ ሁለት ያልናትን እዚያው በነበረችበት እንሰራታለን። እዚህ ጋር አምስቶች አሉ። 1 2 3 4 5 እነሱን አሁን እዚያች ስለጨመርን እንቀንሳቸዋለን። ሁለቱን እንቀንሰዋለን እንደዚህ አድርገን ሁለቱም ቀንሰን ከፊታችን በኩል መሀል ላይ ያለችትን ሰርተን እንደገና ዳር ላይ ያለችትንም እንቀንሳታለን። አያችሁት? ከታች እየታየ ነው። ያው ትንሽ በ5 ስላደረኩት ነው እንጂ እየታየ ነው። ይሄው እዚህ ጋር እንደምታዩት የጨመርንበትና የቀነስንበት ይታወቃል። እቺ ክፍቷ የምታዩት የተጨመረባት ነው ናት። ይችኛዋ ደግሞ እንደዚህ ቁጥር ብላ የምትታየዋ የተቀነሰችባት ናት። እና እንዲህ አይነት ቅርጽ ያመጣል ማለት ነው። እያለ እያደገ ሲሄድ በዚሁ ይቀጥላል እስከ ላይ ድረስ እንደዚህ አያችኋት። አሁን እዚህ ጋር ይቺ 5 የነበረችዋ እየተቀነሰች ከዚህና ከዚህ ከሁለቱ ስለተቀነሰች አንድ መጣች። እዚህ ላይ አንድ ብቻ ሆነች። አንድ አርገናት የነበረችዋ ደግሞ እየተጨመረች ስለሄደች እሷ እየተጨመረች 1 2 3 4 ሆነች። ከዚች ጋር 5 ሆናለች። እነዚህ እንትኖቹ ሁለቶች ይወጣሉ ወደ ላይ መለያ ናቸው። እና አሁን እንደገና ስንመለስ በምንመለስበት ጊዜ አሁን ይችኛዋ እየጨመርንባት እየሰፋች ሄደችዋን እንቀንሳታለን። እሷን ስንቀንስ ይች እዚህ ጋር አንድ የሆነችዋ ብቻዋን አንድ የሆነችዋን ደግሞ እንጨምርላታለን። እየጨመርንላት ስንሄድ የሹራቡ የምንፈልገው አይነት እንትን ይመጣል። ይሄው ከውስጥ ከኋላ በኩል ያልኳችሁ ይሄ ነው። እሺ እንግዲህ ይሄን ይመስላል እንደምታዩት። ይሄ አሁን ከታች ስለሆነ ነው እንጂ ዲዛይኑ እየመጣ ነው። ከኋላው በኩል ስናየው ይሄው ይታያል። በደንብ እየታየ ነው የኋላው እና እያደገ በሚሄድበት ጊዜ ትክክለኛ ቅርጹን ይዞት ይሄዳል ማለት ነው። ይሄ ነው እንግዲህ አሰራሩ። ተመልካቾቼ ለዛሬ እዚህ ላይ ያበቃለሁ። ምናልባት አስተያየት ካለ ኮመንት ላይ ጻፉልኝ። በተረፈ ላይክ፣ ሸር፣ ሰብስክራይብ እንዳትረሱ። በሰላም ያገናኘን። ቻው